ሁላችሁ ምስጋና አምላክ። ወደ ጥያቄ ልግባ፣ ያው ጊዜ ስለሌለ የመጀመሪያው ምንድነው ኢየሱስ ወይም ደግሞ ቃል ያው ከዘላለም በፊት ከአብ ጋር ነበርና ቃል ደግሞ ሁሉ በርሱ የሆነ ነው፣ ሁሉ ነገር የፈጠረ እንደሆነ ነው በክርስትና የሚታመነው። ያ ቃል አዳምን ሲፈጥሮና በገነት እያለ አዳም ቃሉን ያናገረው ወይስ ሶስቱንም ነበር ያናገረ የነበረው? ሲባረርም ማን ይሄ ቃል ነው ያባረረው ወይስ ሶስቱም የሥላሴ እንትኖች ነው ያባረሩት? እንዲሁም አዳም አይቷቸው ነበር እነዚህ ሶስት አካላት? እሺ ኦኬ፣ ከመጨረሻው ልጀምርና በማየት ደረጃ አዳም ሶስቱን ማየት አይችልም። እግዚአብሔር በባህሪው ሊታይ አይችልም። እግዚአብሔር ማለት ለእይታ ልቅረብ ቢል እግዚአብሔር ለእይታ ልቅረብ ቢል በሆነ መንገድ አድርጎ ሊቀርብ ይችላል። ከዛም ያ የተገለጠበትን መንገድ ክብሩ ምናምን አይተው ለምሳሌ በተራራ ላይ በጢስ መልክ ሲመጣ አይተናል፣ በጭጋግ መልክ ሲመጣ አይተናል፣ በመላእክት መልክ እንደዚህ ሲመጣ ልናይ እንችላለን እና በሌሎች መንገድም አዳም ጋር ስትሄድ የእግዚአብሔር ድምፅ በገነት ይመላለስ ነበረ ስለተባለ አይቷል። በድምፅ መልክ አይነት ነገር ሊሰማው ይችላል። ቀጥታ ግን አያቸው የሚል መጽሐፍ ቅዱስ ላይ የለም። ቀጥታ የማንን ድምፅ ነው የሰማው? ቀጥታ የእግዚአብሔርን ድምፅ እንደሰማ ተናግሯል። እንግዲህ ስፔሲፊክሊ የትኛውን አካል የሚለውን ስላልተናገረ እንደዚህ እንደዛ ባንልም፣ ግን የእርሱ ንግግር ላይ ግን የሶስቱንም አካል ፕሬሰንስ ግን አይተናል። የእርሱ ንግግር ላይ ይህም በዘፍጥረት ምዕራፍ 3 ላይ ተቀምጧል። እንዲህ ይነበባል። ዘፍጥረት ምዕራፍ 3 እንዲህ ይላል። እሺ ኦኬ፣ ቁጥር 22 ላይ እግዚአብሔር አምላክም አለ፣ እነሆ አዳም መልካምንና ክፉን ለማወቅ ከእኛ እንደ አንዱ ሆነ። አሁንም እጁን እንዳይዘረጋ ደግሞም ከሕይወት ዛፍ ወስዶ እንዳይበላ ለዘላለም ሕያው ሆኖ እንዳይኖር ስለዚህ እግዚአብሔር አምላክ ከኤደን ገነት አስወጣው፣ የተገኘባትን መሬት ያርስ ዘንድ ይላል። ሰው ምን ይላል? እግዚአብሔር አምላክም አለ፣ እነሆ አዳም መልካምንና ክፉን ለማወቅ ከእኛ እንደ አንዱ ሆነ። ከእኛ እንደ አንዱ ሆነ። ስለዛ በዚህ በአዳም ሰዓት ገና አዳም ኃጢአት ልክ ሲሰራ እግዚአብሔር እንዲህ ብሎ ተናገረ፣ አዳም ክፉና ደጉን ለማወቅ ከእኛ እንደ አንዱ ሆነ። ስለዛ በአዳም ሰዓትም ምንም የሚቀነስ የሚጨመር ነገር የለም። እግዚአብሔር ሥላሴ ነው። ሶስት እንደሆኑ በምን አወቅ? ከዚህ ጋር ሁለት ቢሆንስ 30,000 ቢሆኑስ? ከእኛ እንደ አንዱ ሆነ ነው የሚለው። ከሶስታችን አይል ከተባለ መጽሐፍ ቅዱስ እቺ ብቻ አይደለችም ጥቅስ። ከሌሎች ጥቅስ ደግሞ አንድ እያደረግን ስናይ በመጨረሻው በክርስቶስ ኢየሱስ መገለጥ ደግሞ ስናየው በአብ በወልድ በመንፈስ ቅዱስ ስም የሚል ስላለ ልክ እንዴት መሰለ ይበንሳሌ አሁን በእናንተ